ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል ያገሬ ሰው። እኛ የሰው ልጆች ስንባል አንዳንዴ ከላይ የሚታየውን በሽታችንን እያከምን የውስጠኛው በሽታችንን አናስታውሰውም። እኛ የሚታየውን ፊት ለፊታችን በሽታ ብቻ በማስታመም ቢዚ ሆነን ሌላውን ነገር ሌላውን ቦታ ውስጣችን ያለውን ህመም እንረሳዋለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንድም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያላችሁበት ቦታ ሰላም፣ ፍቅር፣ ደስታ እየተመኘውላችሁ ዛሬም ጠፍቼ ከርሜ በአዲስ ቪዲዮ ብቅ ብዬላችኋለሁኝ ውዶቼ። በመጥፋቴ ያጋጠመኝን ነገር ላካፍላችሁ ማለት ነው ውዶቼ። እንዴት ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላህ። ቪዲዮውን ሲጀምሩት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ቪዲዮ መስራት ካቆምኩኝ ትንሽ ቆይቻለሁኝ። ግን ደግሞ ጓደኛዬ አንዳንዴ አልፋ አልፋ ብቅ እያለች ነበረ እና እንዴት ናችሁ? ደህና ናችሁ ወይ? እና የመጥፋቴ ምክንያት ምን መሰላችሁ? እኔ የዛሬ አመት አካባቢ ኢትዮጵያ እያለሁኝ ያው ይሄንን ወደዚህ ሀገር ወደ አረብ አሁን ወዳለሁበት ሀገር ሊመጣ አካባቢ ፕሮሰስን እንደጀመርኩኝ ሮሞዳን እንደወጣ ነበረ ፕሮሰስን የጀመርኩኝና ከዛ ሮሞዳን ጨርሼ ፕሮሰስ ጀመርኩኝ። ያው ብዙም ሳይቆይ 2 ወር ከ10 ቀን እንደዛ 2 ወር ከ15 እንደዛ ቆይቶ ተሳካልኝ የጀመርኩት ነገር። ከዛ ግን መሀል ላይ ሮሞዳን እንደወጣ ያው 2 ወር ከ10 ቀን እንደዛ ካሳለፋችሁ በኋላ አረፋ በዓል አለ። ከዛኛ ሀገር ደግሞ ያው አረፋ በዓል መቅረት የማይታሰብ ነው። አረፋ በዓል ልሄድ ሲል ቢሮዎቹን ምን አልፋቸው እኔ በዓል ደርሷል አሁን በዓል ስለደረሰ ቤተሰብ ጋር መቅረት የማይታሰብ ነው። እዚህ እስካለኝ ድረስ አዲስ አበባ እስካለው ድረስ መሄድ ያስፈልገኛል እና ልሄድ ወይ ስላቸው አው ገና ምናልባት ካሁን በኋላ አንቺ በዓል ሄደሽ እስከምትመጪ ድረስ ወይ 1 ወር ሊቆይ ይችላል ወይ 15 ቀንም ሊሆን ይችላል። ልጅ ብቻ እንደውልልሻለን ሂጂ ምንም ችግር የለም አሉኝ። ከዛ እኔ ደግሞ በተረጋጋ መንፈስ ሄድኩኝ። ቤተሰቦቼ ጋር ሄድኩኝ። እዛ እንደ ሄድኩኝም ያው ዋዜማ አልፎ የእርድም ቀን አልፎ በ3ኛ ቀን ከዛ ደግሞ እናትን ያው በእኛ ሀገር ባህል ያው መጀመሪያ ወደ ባል ቤተሰብ ነው የምትሄዱት። ወደ አማቾቼ ጋር ከልጄ ጋር ከባሌ ጋር እዛ ነው የገባ ነው። ከዛ ደግሞ የዋዜማም ቀን መሄድ አይቻልም በዓል ነው። የእርድም ቀን ደግሞ አይቻልም። ከዛ የእርዱ ካለፈ በኋላ በ2ኛ ቀን እናቴ ጋር ሄጄ ዘይሬያት መጣሁኝ። አይቻት ምናምን መጥቼ ከዛ ብቻ ክትፎ እንኳን በትክክል ጨርሼ ሳልበላ ተደወለልኝ። በቃ እንደዚህ ቪዛሽ መጥቷል፣ በአስቸኳይ ካልመጣሽ አሉኝ። ከዛ ደግሞ ልጄንም እኔ ቦታ አላረኳትም ነበረ። በዛ ውጥረት ውስጥ ሆኜ በቃ የሆነ ገጠመኝ ማለት ነው። የዛኔ እኔ በቃ ልጄንም ብቻ ልመጣ ነው። በጣም ብዙ ነገር ጭንቅላቴ በጣም ተበጥብጧል። ከልጄ ጋር መለያየት ነው ምናምን በቃ በጣም ከብዶኛል። እና በዛ ውስጥ ሆኜ በቃ ከፊት ለፊት ምን ያጋጥመኛል የሚለውን ነገር ምንም ትኩረት አላደርግም ነበረ። እና ከዛ በቃ ልጄንም ትቼ ሁሉም ነገር ትቼ ለመምጣት እንትን የክፍለ ሀገር ያው ሀገር አቋራጩን እንትን መኪና እንደጠበቅን ባለቤቴ ሌሊት ላይ ወጥቶ ትኬት ቆርጦ ሊያመጣ ሄዷል። እኔ ደግሞ አስፋልት ላይ ትኬት ቆርጦ እስከሚመጣ ቦታ ይዞ እስከሚመጣ አስፋልት ላይ ወጥቼ ቀይን ይዤ ጠብቄያለሁኝ። በዛን ሰዓት ያ ባለቤቴ አባት ታሟሉ በጣም ማለት ነው። ከዛ ወደ አስፋልት ወጥቶ ሊሸኙኝ አልቻሉም። ከዛ በጣም ፍቅርም በጣም ቅርበት ስላለን እያለቀሱ ነው። በቃ በመምጣቴ ልጄን በመምጣቴ ብዙ ነገር ተሰምቷቸው እያለቀሱ ነው። በረንዳ ላይ ወጥቶ ቁጭ ብሎ እያለቀሱ ሳያቸው በጣም ተበጠበቅ ውስጤ ተረበሸ ማለት ነው። ከዛ ያው እሳቸውን በቃ መኪና ውስጥ ሊገባ ሆኜ ሳያቸው በጣም አሳዘኑኝ ማለት ነው። ወይኔ በቃ እስቲ ሄጄ እቅፍ አድርጌ ልሳማቸውና ዱዓቸውን ተቀብዬ ልምጣ ብዬ ከመኪናው በቃ ባለቤቴ እቃ እየጫነ ነው። እኔ ትቼ ወደ እሳቸው እየተሻገርኩኝ ትልቁን መኪና በጀርባ በኩል ዞሬ እንደዚህ እንትን ዞሬ ሲመጣ ከታች በኩል ምን እንደመጣ አላቅም ማለት ነው።
በብዛት ባጃጅ ነው እንትን የሚለው። ያው መኪና አስፋልት እስከሆነ ድረስ ያው እንትን አለ ማለት ነው። ከዛ እኔ በጀርባ በኩል ዞሬ ሲመጣ ከታች በኩል የመጣውን ቀሪ የተጠጋውን ባጃጅ አላየውም ማለት ነው። ወደ ላይ ብቻ ነው ያየሁት አለሁኝ። ከዛ ሳላስበው እንደዚህ ትልቁን መኪና ተሻግሬ እንደዚህ ላልፍ ሲል ከታች የመጣው ባጃጅ አጋጣሚ ጠልፎ ጣለኝ ማለት ነው፣ ገጨኝ ማለት ነው። ከዛ በዛን ሰዓት የአንድ በኩል ክንዴንና የአንድ በኩል እግሬን ነበር የመታኝ ማለት ነው። ከዛ በኋላ እኔ እጄ ቆስሎ ስለነበረ እጄ ላይ ብቻ ነው ትኩረት ያደረኩኝ። በቃ እጄ ላይ ትኩረት አረኩኝ። እጄን ምናምን ትንሽ እንትን አልኩኝ። በቃ ሰው ምናምን ተሰብስቦ ምናምን እኔ በቃ ምንም ነገር ማውቀው ነገር የለም። ድዝዝ ብያለሁ። ምን እንደተፈጠረ ራሱ ምንም ማስታውሰው ነገር የለም ማለት ነው። ሰውነቴ ሁሉ በቃ ምንም በቃ የሚሰማኝ ነገር የለም። በቃ ደንዝዟል፣ በድንጋጤም በምኑም ማለት ነው። በቃ ምንም ማውቀው ነገር የለም ማለት ነው። ከሰዓታት በኋላ ነው ሀታ እጄ ራሱ ኢማሙ በቃ ደሙን ምናምን ሳይ ደሙ እንትን ብሎ ምናምን በቃ እጄን ምናምን ያየሁትና ከዛ እጄ ላይ ነው ትኩረት ያደረኩት። ምክንያቱም እጄ ላይ ቆስሏል። አንደኛ ደግሞ የሚመጣበትን አሳብ መንገድ ነው እያሰብካለሁት እንጂ እያደረ እየዋለ ምናምን እግሬ ምንም ነገር የሚሰማኝ ነገር የለም። ጤነኛ ነኝ። በሰዓቱ ምንም ነገር አልተፈጠረም። እጄ ብቻ ነው የቆሰለውና በቃ እጄ ብቻ ነው የተጎዳሁኝ። ቤተሰቦቼ እናቴ ያለች ወንድሜ አለ በቃ እነሱ እየተንፈራፈሩ እያለቀሱ ነው ማለት ነው። በጣም የተጎዳሁ መስላቸው። ከዛ እኔ በቃ ትንሽ መለስ ካለኝ በኋላ እኔ እጄ ብቻ እዚህ ጋር ብቻ ነው የቆሰለኝ፣ ሌላ ቦታ ጤነኛ ነኝ፣ ምንም ነገር የለም፣ ምንም ችግር የለም፣ እኔ ካሰብኩት ቦታ አልቀርም ምናምን አልኳቸው። ታይ ልጅ የሆነ ችግር ካለ ደግሞ ሄደሽ በኋላ እኛም እንትን ማለት ሀሳብ ውስጥ እንገባለን። እሱ ምንም ነገር አይሆንም፣ ምንም ነገር የለም ብዬ በቃ የመጣሁ ያሰብኩትን ቦታ አልቀርም ብዬ ተሳፈርኩኝ ማለት ነው። ከዛ ተሳፈርኩኝ መጣሁኝ፣ በቃ መጣሁኝ ማለት ነው። መጥቼ ያው እጄም ቁስሉ ብቻ ነበረ እጄም ሽንት ቤት አሁን ለምሳሌ የኔ ሽንት ቤት መሬቱ የኛ ሀገር ሽንት ቤት አለ እንደዚህ የመሬቱ ሽንት ቤት ማለት ነው። እሱ ላይ በጭራሽ ቁጭ ማለት አልቻልኩም። በቃ የነሱ ሽንት ቤት እዚህ እንትን ብላችሁ እንደዚህ መቀመጫ ያለው ሽንት ቤት እስካልሆነ ድረስ የመሬቱን መጠቀም አልቻልኩም። በጣም አመመኝ ማለት ነው በጣም። ከዛ በኋላ እንደዛ ሆኜ እንኳን እኔ ማስበው ወይኔ ፈጣሪ ወይ ገና በመጣው በአመቴ ምንም ያሰብኩት ሳይሳካልኝ በቃ ምንም ነገር ሳላደርግ አሁን ይሄ እግሬ እንቅፋት ሆኖልኝ አገሬን ልገባ ነው እያልኩኝ እሱ ነው የሚያስጨንቅ እንጂ የጤንነቴ ምንም ነገር የሚያሳስበኝ ነገር የለም ማለት ነው። ግን እኛ አስቀድመን ማሰብ አለብን። የምሬን ነው። ጤንነት ሲኖር ነው ገንዘብም የሚመጣው። ጤንነት ሲኖር ነው በጣም ብዙ ነገር የምታረጉት፣ ህልማችሁንም የምትኖሩት ጤንነት ሲኖር ነው። ስለዚህ ራሳችሁን ጠብቁ። በቻላችሁ አቅም ትንሽ የኢማም ምልክት ከሳያችሁ ሐኪም ቤት ለመሄድ ሞክሩ። በእርግጥ አረቦቹ እንደ ልጆቻቸው አይደለም። ልጆቻቸው ጉንፋን እንኳን ሲይዟቸው 10 ጊዜ ቤት አትገባም። የኔ ሴትዮ ልጆቿን ጉንፋን ተያዛቸው ሐኪም ቤት እስከ ሐኪም ቤት እያራሮጠችኝ ነው የምትብለው ማለት ነው። ግን አስቡ፣ ሰራተኛ ሲሆን ሸቃላ ሲሆን ግን በቃ በትንሽዬ በናዶን ወይም ደግሞ በክኒኒ ሊያታልሏቸው ነው የሚፈልጉት ማለት ነው። ከዛ በጣም ሲሪየስ ሲሆንብኝ ሴትዮዋን በቃ መዳም ካሁን በኋላ እኔ መስራት አልቻልኩም፣ በጣም አሞኛል፣ ከአቅሜ ውጭ ሆኗል፣ ከቁጥጥሬ ውጭ ሆኗል ሲላት የመጨረሻ ላይ የእረፍት ቀኗ ስለነበረ ከሰውዬው ጋር ይዞኝ ሄዱ ማለት ነው። ይኸውላችሁ ይዞኝ ሄዶ ራሱ ሐኪም ቤት ውስጥ የምሬን ነው የሚሏቸው ሰራተኛና አረቦች ሲሆኑና እኛ ሰራተኛ ሲሆኑ አቀባበላቸው ራሱ እኩል አይደለም። እውነቴን ነው። እኔ ቀድሜ ገባት እያለሁ እኔን ያስነሱኝና ነርሶቹ ማለት ነው አረቦች ሲመጡ አረቦችን ያስቀድማሉ። የምሬን ነው የሚላችሁ። በጣም ብዙ ነገር ታዘብኩኝ ማለት ነው። እናንተ ጤንነት ብቻ ይኑራችሁ ሰው አገር ላይ ማለት ነው። አትታመሙ የምር እና እንደዛ ሆኜ በስንት መከራ እውነቴን ነው ሐኪም ቤት ሄጄ በደቂቃ ወይም ደግሞ በአንድ ሰዓት የሚጨርሰውን ሕክምና 3 ሰዓት 4 ሰዓት ነው ያፈጅብኝ። ምክንያቱም የኔ ሰዓት ደርሶ እያለ አረቦች ሲመጡ አረቦችን ያስቀድማሉ ማለት ነው። እንደዛ ሆኖ በቃ በጣም አቆዩኝ። ከዛ መጨረሻ ላይ ያው ራጅ ምናምን አነሱኝ፣ እግሬን ፎቶ አነሱት። በቃ መረመሩኝ፣ ምን አረጉኝ። ከዛ በኋላ ለካ እዛኔ ባጃጁ የመታኝ ቦታ ደም አልወጣውም። ታውቃላችሁ፣ ደም ስላልወጣው
እዛው ጋር ደሙ ምንድን ሆኗል? ደሙ እዛው ረክቶ ከዛ በቃ እዛው አጥንቴ ጉልበቴን ነበረ የመሰለኝ። ከዛ ጉልበቴ ስር አጥንቶቼ ስር ማለት ነው የመታጠፊያ ቁልፉ አለ እሱ ጋር ደሙ ረክቶ ደሙ ተበጣጥሶ ከዛ ደግሞ ኢንፌክሽን ፈጥሮብኛል ማለት ነው። ከዛ ዶክተሩ ይሄ አሁን የጀመረች ችግር አይደለም የቆየ ችግር ነው፣ ግን ትንሽ ብትቆይበትና ቶሎ ባትመጪ ኖሮ ወደ ሌላ ከፍ ያለ አደጋ ላይ ያደርስሽ ነበረ። ትልቅ በቃ መቆጣጠር የማትችው ቦታ ላይ ይደርስ ነበረ። ስለዚህ አሁን ግን መድኃኒት እንሰጥሻለን ምናምን ነገር አሉኝ። ከዛ አሁን መድኃኒት ሰጡኝ። መድኃኒቴን መውሰድ ከጀመርኩኝ በኋላ ትንሽ ለውጥ አለኝ አልሐምዱሊላህ። ግን በተወሰነ ጊዜ እውነት ቆሞ መሄድ ራሱ እንደዚህ መራመድ ራሱ በቃ በጣም ከብዶኝ ነበረ። ግን ደግሞ አገሬ ቢሆን እውነቴን ምንም ማልነሳበት ደረጃ ነው። ግን ደግሞ ያለውበት ቦታ ስለሚያስገድደኝ ብቻ እንደምንም ህመሜን እየተቆጣጠርኩኝ እንቀሳቀስ ነበረ እላችኋለሁ ውድ ቤተሰቦቼ። እና ይሄን እውነቴን ነው አይምሯችሁ ላይ ያስገቡት፣ ደንብ አዳምጡት እና ከቀልባችሁ ውሰዱ። እኛ ቆመን እስካለን ድረስ ነው በቃ ለማንም እንጠቅመው። ቆመን ካልሄድን ጤንነት ከሌለን ራሳችንን ካልጠበቅን ለማንም አንጠቅምም፣ እንኳን ለሌላ ለራሳችንም አንጠቅምም እላችኋለሁ ቤተሰቦቼ። እና የጠፋውበት ምክንያት ይሄን ይመስላል። እና ቪዲዮን ላይክ ሼር ሰብስክራይብ አድርጉልን እላችኋለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። አረቦችን በጭራሽ አትመኗቸው። ስራ የትም ስራ ነው። ስራ ምንም መቼም አልቆ አያውቅም። ነገም ስራ ነው፣ ከነገዳም ስራ ነው፣ ዛሬም ስራ ነው። እረፍት አድርጉ። እረፍት ማለት በቃ አለ አይደለ? ለምሳሌ ሰዎቹ ባሉ ሰዓት ተፍ በሉ፣ ስራ ለመስራት ሞክሩ። በሌሉ ሰዓት ለቴን ሞኝ አትሆኑ። እረፍት አድርጉ ማለት ነው። እረፍት አድርጉ። ምክንያቱም 10 ደቂቃ ራሱ ብታርፉ ለራሳችሁ ለሰውነታችሁ መድኃኒት ነው የሚሆነው፣ ለሰውነታችሁ እርጋታ ነው የሚሆነው እላችኋለሁ ውዶቼ። እኔ ያጋጠመኝን ነገር ነው ሼር አደረኩላችሁ። እና ከአረቦቹ ደግሞ የፈለገ ያህል ጥሩ ቢሆኑ ራሱ ምንም ነገር አትጠብቁ እላችኋለሁ ውዶቼ። በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁኝ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን በመንካት ቤተሰብ ሁኑ። ላይክ ሼር ሰብስክራይብ አድርጉን፣ አበረታቱን እላችኋለሁ። ነባሮቹ ደግሞ እናመሰግናለን ወዳችሁ ስለምትከታተሉላችኋለሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እና ምንድነው መጣሁኝ። ከመጣሁ በኋላ ያው እጄን ምናምን ቁስልን አይታ ሴትዮዋም በቃ ሐኪም ቤት ያው ምርመራም ወሰደችኛ፣ ወረቀቱን ታሰራል። ከዛው ምን ሆነሽ ነው ቁስል ምናምን እጅሽ ምን ሆነ ነው ምናምን ስትለኝ ያንሱ ትንሽም ነገር ይፈራሉ ታውቃላችሁ። በጣም ነው ደግሞ የሚፈሩት፣ በጣም እንትን ይላሉ፣ ጸየፋሉ። ቁስልም ነገር ምናምን ሲያዩ እስከሚለምዷችሁ ድረስ። ከዛ ወድቄ ነው ምናምን እንሸራቱኝ፣ ወድቄ ነው ምናምን አልፋት። ከዛ በቃ ምንም እንዳልተፈጠረ እየሰራው እያለሁኝ ከዛ እግሬ በቃ ቀስ በቀስ ማሙ ምናምን ማመም መሰማት ጀመረኝ ማለት ነው። ያዛኔ ምንም ነገር ያልተሰማኝ እግሬ በቃ ስራ ምናምን ሲሰራበት ወደ ላይ ወደ ታች ፎቅ ታች ምናምን ሲል፣ ልጅ ያለበት ቤት ደግሞ ታውቃላችሁ፣ ልጅ ያላችሁ ሰዎች፣ ልጅ የሚጠብቁ ሰዎች ታውቁታላችሁ። ልጅ ቤት እረፍት የለውም። ስራ እንኳን ብትጨርሱ ልጅ ያለበት ቤት እረፍት የለም። ሲሮጡ መሮጥ ነው። ወደ ላይ ሲወጡ ወደ ላይ መውጣት፣ ወደ ታች ሲወጡ ወደ ታች። በቃ ብቻ የትም ሂዱ ይዟችሁ እንኳን ወደ እንከን ሞል እንኳን ይዟችሁ መናፈሻ እንኳን ይዟችሁ ቢሄዱ ልጅ ካለባችሁ ምንም እረፍት የላችሁ፣ ምንም አትዝናኑም። በቃ ልጆቹ ጋር ነው ራሳቸው ቁጭ ብሎ እየተዝናኑ፣ እናንተ ከልጆቹ ጋር ነው የምትራሮጡት። ምንም ነገር አትቀመጡም። ብቻ ልጅ ያለበት ቤት እውነት እኔ ልጅ ከእንትን ከሚል 10 ስራ ቢበዛብኝ ይሻለኛል፣ ስራ ቢኖርብኝ ይሻላል። ልጅ በጣም ከስራም በላይ ነው ልጅ መጠበቅና ብቻ ግን አልሐምዱሊላህ ከዛ በቃ እንደዛም እረፍትም ስለሌለ ነው መሰለኝ እግሬ በጣም በቃ ይመም ጀመረኝ። ቀስ በቀስ እያለ ማበጥ ምናምን ጀመረ። በቃ እዛ የዛኔ ሲመጣ ምንም ነገር የለም፣ ስሜትም የለ፣ እብጠትም የለ፣ ቁስልም የለም፣ ምንም ነገር የለም። ከዛ ውስጥ ለውስጥ ይመም ምናምን ጀመረኝ። ከዛ ማበጥ ምናምን ጀመረ። በጣም በቃ አበጠ መጨረሻ ላይ ማለት ነው። ከዛ በቃ ከሚቆጣጠረው ውጭ ሆነ፣ ከቁጥጥሬ ውጭ ሆነ ማለት ነው። ሀታ ወደ ላይ ወደ ታች ማውጣት አቃተኝ፣ ስራ መስራት መቆም መቀመጥ አቃተኝ፣ እግሬን ማጠፍ መዘርጋት ምናምን በቃ አቃተኝ በጣም ማለት ነው። ከዛ በቃ ወደ ላይ ጭራሽ ወደ ላይ ሲወጣማ
አንዳንድ አካለ ጎደሎች እንትን እግራቸው የሚያማቸው ሰዎች በአንድ እጃቸው እግራቸውን ተደግፎ የሚሄዱ ሰዎችን አይታችሁ ከሆነ እንደዛ ማውጣት ጀመርኩኝ ማለት ነው ወደ ላይ በቃ እኔ እንጃ በጣም ከበደኝ ማለት ነው። በጣም በቃ የሌለ ከዛ እኔ በቃ እየቆየ ሲመጣ በጣም ሲብዝብኝ እኔ ደግሞ በቃ እዛ ኢትዮጵያ እረፍት አድርጌ ደግሞ እዚህ መጥቼ ስራ ላይ ስለተወጠርኩኝ ስትራፕ ሆኖብኝ ነው። በስራ ምክንያት ስራ ስለበዛብኝ ነው፣ እረፍት ስለሌለኝ ነው ብዬ ወይም ደግሞ ብርድ ሊሆን ይችላል ብዬ በጨው ምናምን አጥበዋለሁኝ። ውሃ ሙቄ በጨው አጥበዋለሁ፣ ባዝሊን ቀባዋለሁ፣ አሸዋለሁ። ምንም ነገር በቃ ምንም መፍትሄ የለውም። እየባሰብኝ መጣ ማለት ነው። በጣም ሲብስብኝ ለሴትዮዋ ነገርኳት። ሐኪም ብትፈጂኝ እግሬ ያሞኛል ምናምን አልኳት። ሙሰከን ልስጥሽ አለች። የምን ሙሰከን ነው? ሙሰከን ማለት የትኩሳት መድኃኒት ወይም ደግሞ የፓራስታሞ የራስ ምታት ማስታገሻ ማለት ነው። ከዛ እንደዛ አይደለም እግሬን ነው በጣም እያመመኝ ያለውና ሐኪም ብትፈጂኝ አልኳት። እና እዚህ ጋር ምንድነው ልብ እንድትሉ ፈልገው አረብ ጤነኛ ሆናችሁ እስከሰራችሁላችሁ ድረስ ብቻ ነው። አሁን ለምሳሌ አንዳንዴ ሲስተር አረብኛ ስለምታውቅ ሲደውልልኝ በስልክ ከሴትዮዋ ጋር ያወራሉና ምንም እንዳታስቡ፣ ምንም እንዳትጨነቁ፣ ልጄ ከልጄ አንድ ላይ ነው ማያት፣ እንደ ልጄ ነው ማያት፣ እኔ እንደ እናቷ አባቷ ቤት እንደምትኖር አስቡ ምናምን ትላለች። ግን አውቆ ነው በቃ አረብ ነው በፍጹም የፈለገ ምንም ቢሆን ጥሩ ቢሆን አረብ ነው። እስከሰራችሁ ድረስ ጤነኛ ሆናችሁ ለነሱ እስካገለገላችሁ ድረስ ብቻ ነው። ግን ታማችሁ ለደቂቃ ስራ ብታቆሙ፣ ለደቂቃ ደግሞ አሞኛል ብትሉ የሆነ ነገር ቢደርስባችሁ ግን አረብ ነው። ሰራተኛ ቤት ሰራተኛ መጣል ብራችሁ ይጨነቅ። ግን እናንተ ናችሁ እዚህ ጋር ተጠቃሽ የምትሆኑት። ነገ እኮ እናንተ ኢትዮጵያ ሄዳችሁ ትዳር ይጠብቃችኋል፣ ልጅ ማሳደግ ይጠብቃችኋል፣ ብዙ ስራ፣ ብዙ ቤት መገንባት፣ በጣም ብዙ ነገር ስለሚጠብቃችሁ አረቦቹ ጋር ስትኖሩ ራሳችሁን ሙሉ በሙሉ አትመኗቸው። ሙሉ በሙሉ ደግሞ ራሳችሁን አትጣሉ። ራሳችሁን ጠብቁ። ከታመማችሁ እነሱ እንኳን እንደዚህ በፓራስታሞል ሊያታልሏችሁ ከፈለግ ኮስተር ብላችሁ ሐኪም ብትሰዱን በሉ። እውነቴን ነው። ራሳችሁን አትጣሉ። እነሱ እንኳን ማታከም ቢሉ በራሳችሁ ብር እንኳን ቢሆን ታከሙ እላችኋለሁ። እኔ የሆነ ታከምኩኝ በራሴ ብር ነው እና ራሳችሁን ጠብቁ እላችኋለሁኝ። እና በቃ እንደዛ ሆኖ በጣም ባሰብኝ። ከዛ ሲጠይቃት ነገ ባባ ይወስድሻል፣ ነገ ኢጃዛ ትለኛለች፣ ነገም ስጠይቃት ነገ ትለኝ፣ ነገም ስጠይቃት በቃ እንደዛ እያለች ነገ ከነጎዳ ሲሉ እሱን ስጠይቀው መዳም ይለኛል፣ እሷን ስጠይቃት ባባ ትለኝ። እንደዛ እያሉ ብቻ 15 ቀን ሆነ ማለት ነው። ከዛ በጣም አመመኝ። ሲብስብኝ ሲጀመር የመሜ ከባሰብኝ እኮ ቆይቷል። ግን በቃ በጣም ሲብስብኝ ነው በቃ የተናገርኩ እንጂ ቆይቷል። በቃ እኔ ብርድ ነው ነገ ከነጎዳ ይፈኛል እያልኩ ዝም ብዬ እያባበልኩት ነው እንጂ ራሴን እያሸወትኩ ነው እንጂ ማለት ነው። ከዛ በጣም ሲብስብኝ በቃ ስሬስ ሆኜ በቃ መዳም ቀውሰጅኛል። ከዚህ በላይ አልችልም፣ ደረጃ እንኳን መውጣት መውራድ አልቻልኩም፣ መስራት አልቻልኩም ምናምን አልኳት። ከዛ ወሰደችኝ እላችኋለሁኝ ውዶቼ። ግን ወስታኝ ራሱ እዛ ለሰራተኛ ያላቸው አመለካከት ሐኪም ቤት ማለት ነው በጭራሽ ቦታ አይሰጧችሁም። ሀታ አልጋ ምናምን እንትን ብዬ ማለት ነው በቃ አረቦቹ ሲመጡ ተነሽ ይሉኝ